የጭን ቁስል ብዙዎች በእንባ ያነበቡት የብዙዎችን ጓዳ የሚፈትሽ በቀላሉ የማይረሳ አሳዛኝና ልብ ሰቃይ ታሪክ። ተክሉ ጥላሁን እንደጻፈው፣ ተራኪ ተስፋወርቅ ልዑልሰገድ። የጭን ቁስል። ሰላም የተወደዳችሁና የተከበራችሁ የተስፍሽ ራዲዮ ቤተሰቦች ሰላማችሁ ይብዛ። እንዴት ቆያችሁ? በቻናላችን ላይ እንግዲህ ትረካዎችን ማቅረብ ካቆመን ትንሽ ቆየት ብለን ነበር። ለዚህም ደግሞ ትልቅ ይቅርታ ጠይቃለሁ። በተከታታይ ክፍሎች ሳቀርብላችሁ የነበረው የጭን ቁስል ትረካ ክፍል 9 ላይ ደርሶ ነበር ያቆምነው። የዚህም መጽሐፍ ክፍል 9 በዩቲዩብ ገጽ ላይ በለጠፍኩበት ጊዜ የካቲት 2016 ነበር። ከዛ በኋላ በተለያዩ ምክንያቶች ትረካውን መቀጠል አልቻልኩም። ለዚህም ትልቅ ይቅርታ ጠይቃለሁ። አሁን ግን በተከታታይ ትረካዎች በዚህ ዩቲዩብ ቻናል ተመልሼ መጥቻለሁ። ፈጣሪው ይፈቅድ ከምርጥና አዳዲስ ትረካዎች ጋር ተመልሼ ወደ እናንተ መመጣ ይሆናል። ነገር ግን በተወዳጅ ቤተሰቦቼ ጥያቄ መሰረት የጭን ቁስል ከክፍል 10 ጀምሮ ካቆምንበት የምንቀጥል ይሆናል። የጭን ቁስል ዋናው ባለ ታሪክ ሰናይት የህይወት ውጣ ውረድና የህይወት ከፍታና ዝቅታ አሁንም እንደቀጠለ ነው። ለማስታወስ ያክል በባለፈው ክፍል 9 ሰናይት በዙሪያሽ ወርቅ ሞት ምንም አይነት የሐዘን ስሜት እንዳልሰማትና ነገር ግን የአበራን የሞት መርዶ ስትሰማ ስቅስቅ ብላ እንዳለቀሰች እንዲሁም የሚያስቆማት ሰው እንዳልነበር ወደ እናንተ አድርሰን ነበር ክፍል 9 ትረካን ያጠናቀቅ ነው። አሁን ወደ ክፍል 10 እናመራለን። ዛሬስ ሰናይት ምን ትነግረን ይሆን? የፍቅር ህይወቷ ከብዙ መስቀልቅል ጋር ቀጥሏል። አሁንስ በፍቅር ህይወቷ ምን ያጋጥማት ይሆን? ክፍል 10 ለዚህ ምላሹን ይነግረናል። ለቻናላችን ቤተኛ ሆናችሁ ቆያችሁ፣ እንዲሁም ወደዚህ ቻናል አዲስ ቤተሰብ ሆናችሁ ለምትቀላቀሉ የቻናላችን ቤተሰቦች ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ጋዜጠኛና የእግር ኳስ ኮሜንታተር ተስፋወርቅ ልዑልሰገድ ተስፍሽ ነኝ። አሁን በቀጥታ ወደ ክፍል 10 እንለፍ። ከቢቢ ጋር ጥልቅ ፍቅር ውስጥ ስለነበርን የሰርጌን ቀን ለኔ የህይወቴ ድንቅ ምዕራፍ የሚከፈትበት ጊዜ ያህል ነው የናፈቅኩት። አንዳንድ ጊዜ ተአምራትን ለመፍጠር የሚቋምጥ ወኔ ያለን፣ አንዳንድ ጊዜ ሊገጥመን የሚችለውን ደስታ በማሰብ ሐሴት ውስጥ ሆነን የምንገምተው የነገ ብሩህ ተስፋ አለን። አንዳንዱን ጊዜ ዛሬ ልናገኝ የተመኘነው ደስታ ዘላለማዊ እንዲሆን ፈልገን እድሜ ዘመናችን በለውጥ ውስጥ የሚጥለቀለቅ ያህል የደስታችን ሁሉ መጀመሪያ እናደርገዋለን። አንዳንድ ጊዜ አንዳንዱን ቀን አንዳንድ አምልኮ እናደርግበታለን። የሰርጌ ቀን የደስታዎች ሁሉ መጀመሪያ እንደሚሆን እምነቱ አለኝና ለካ እግዚአብሔር እንባን የሚያበስበት ድንቅ ችሎታና ሰፊ መዳፍ አለውና ስላሰብኩ የሰርጌ ዕለት ዛሬ ቤተሰቤን ሳላውቅ ቤተሰቦቻቸውን የሚያውቁ ልጆች ባለቤት ወደምሆንበት ጎዳና ልገባ ነው። ከምወደው ከምጨነቅለት ሰው ጋር ትዳር በሚሉት ወርቃማ ሰንሰለት ልታሰር ነው። አቤት እንዴት ደስ ይላል! ከጎዳና ትቢያ ላይ ተነስቼ ዛሬ እንደ ካባ መጎናጸፈውን አዲስ ህይወት በደስታ ላጣጥም ነው። ከሌሊቱ 9 ሰዓት ላይ ነው አምባ ውስጥ ያለው ቅዱስ ሚካኤል ቤተክርስቲያን የገባ ነው። ሌሊቱ ሲነጋ ቀኑ ህዳር 12 ዕለቱም ረቡዕ ስለሚሆን የተክሊል ጋብቻው እስከ ቀኑ 9 ሰዓት ይቆይ ስለነበር ቤተክርስቲያን ውስጥ ሆነን እየቆየ የሚተናነቀኝን ስሜት እንቅልፍ ከማጣትና መጠን ያለፈ ጉጉት ጋር አያይዤው ቁጭ አልኩ። ህዳር ሚካኤል ለአምባ ሚካኤል ልዩ ቀን ነው። በተለይ የኔ ሰርግ ቀንም ስለሆነ እንደሆንጃ በጣም የሚያምር ሌሊት ሆነ። ከቤተክርስቲያኑ በስተሰሜን ካለው የእንግዶች ማረፊያ አቅጣጫ የተቀመጥነውን ሙሽሮች ያጀቡ ወጣቶች የያዙት ጧፍ የሌሊቱን ግርማ ሰብሮታል። የሚዜና አጃቢዎቹ ዝማሬ ቤተክርስቲያን ውስጥ ከሚዘመረው ለየት ብሎ ጎልቶ ተሰማኝ። ሁለቱንም ጎራዎች ሰማኋቸው። በቤተክርስቲያን ውስጥ ለረዳአቴ ነአ ሰፊሃከ ክንፍ ረዳኤ ምንዱባን ሚካኤል ሲባል፣ በሌላ በኩል ደግሞ
ካህናት ተንሥኡ ለተናብቦ እንዘ ይብለ ንሴብሖ ተባለ። ወዲያውም በጧፉ ብርሃን እየተመራን ሰብአ ሰገልን መስለን አውደ ምሕረቱ ላይ ደረስን። አውደ ምሕረቱን አልፈን ቅኔ ማህሌቱ ስንደርስ በቤተ ክርስቲያን ውስጥ የነበሩት ምዕመን የሚዜዎቹን ዝማሬ ሲቀበሏቸው ቤተ ክርስቲያኗ በእልልታና በጭብጨባ ደመቀች። ቅኔ ማህሌቱን አልፈን ቅዱሳን ደርሰን የተክሊል ጸሎት እስኪጀመር ካህናቱ ሊቃውንቱ ቅኔ እያመሰጠሩ ከዜማ ጋር እያዋሃዱ የአፎሚያን የሳራንና የሌሎች ቅዱሳንን ታሪክ ተረኩት። እየቆየ ግን ጨጓራዬ ይነድ ጀመር። ምንም እንኳን ሰዓቱ እየገሰገሰ ቢሄድም የረሃብ ስሜትና ማጥወልወሉ በጣም ተፈታተነኝ። አባ ሚካኤልን ቢያንስ ጸበል እንኳን በጠጣ ብዬ ባማክራቸው አይሆንም አሉኝ። ህመሙ ግን ከአቅሜ በላይ በመሆኑ እዛው መቅደስ ውስጥ አስመለስኩ። አየር እንዳገኝ እያርገበገቡልኝ በተቻለ መጠን ስነ ስርዓቱ እስኪጠናቀቅ ችግሩን እንድቋቋመው ያበረቱኝ ያዙ። ከጥቂት ሰዓታት በኋላ ከቅድስተ ቅዱሳን ውስጥ ሲጸለይበት የነበረው የሥርዓተ ጋብቻ ንዋያተ ቅዱስ ካባው አክሊሉ ወጥቶ ፊት ለፊታችን ካለው ጠረጴዛ ላይ ተቀመጠ። ከቅድስተ ቅዱሳን ውስጥ የሐመረ ብርሃን ገዳም አበምኔት ብቅ አሉ። የዕለቱን የጸሎት ሥርዓት በስመ አብ ብለው ጀመሩት። መጽሐፈ ተክሊል በካህናት እየተነበበ ሥርዓቱ ተጀመረ። ከፊታችን የተቀመጡት ንዋያተ ቅዱሳት ተባረኩ። እጃችንን እንድንዘረጋ ተደርጎ ቅባ ሜሮን በእጃችን ፈሰሰ። እኔ ለቤቢ ቤቢ ለእኔ ቀለበት ተደራረግን። በካህናት ሥርዓት ፈጻሚነት በቅድሚያ ካባውን በመቀጠል አክሊሉን በራሳችን ላይ ጫኑልን። ያኔም እልልታና ጭብጨባው ቀለጠ። አጣች ነጣች አመማት ከፋት ብዬ ላልለየው ተባብለን ቃለ መሐላችንን በእግዚአብሔር መንበር ፊት አኖርን። አሁን ሁሉ ነገር ፍጻሜውን የሚያገኝበት ላይ ደረሰና ጋብቻችንን ካህናቱ በጸሎት አተሙት። በዕጣኑ ጢስ ወደ መንበረ ጸባዖት ወደ ሥላሴ ፊት አሳረጉት። የቤተ ክርስቲያኑ ስነ ስርዓት ከተጠናቀቀ በኋላ በእኔ በኩል ሙሉ ወጪን ችሎ የደገሰልኝ ቤተ ክርስቲያኑ ስለነበር እዛው አምባ ውስጥ ነበር የቆየ ነው። ሲበላ ሲጠጣ ሲዘመር፣ እኔ ግን ህመም ውስጥ ስለነበርኩ ራሴን መቆጣጠር እያቃተኝ 10 ጊዜ ስደፋ ቆይቼ በመከራ እንቅልፍ ሸለብ አደረገኝ። የአምባ ልጆች በሁለት ሙሉ ካቻማሊ መኪና ተጭነው በመምጣት ሰርጌን ያደመቁት ቢሆንም ደስታውን አብሬያቸው ከመካፈል ይልቅ እኔ ሙሽሪት ባይተዋር ነበር የሆንኩት። በማግስቱ ሁላችንም በሁለቱ መኪኖች ተጭነን ወደ ዝዋይ ስንመለስ ዝዋይ መዳረሻ ላይ የመልስ ካባችንን ቀይረን ለበስንና ወደ ቤት አመራን። ቀደም ብዬ በግና ፍየል በማሳረድ አልጫና ቀይ ወጥ ለእንግዶች እንዲዘጋጅ አስደርጌ ስለነበር የአምባ ልጆች በሙሉ ቤት እንዲገቡ አደረግኩ። ወደ ቤት ስንገባ ግን የጠበቀን የሚገርም ነገር ነበር። የቤቢ ቤተሰቦች ግጥም አድርገው ብፌ አዘጋጅተው አገኘናቸው። ስንገባ ቤቢ ቤተሰቦቹን ሲስም ውስጥ የገነፈለ አንድ እንኳን የስጋ ዘመድ የለም። እንዴት ብዬ እየመጣ የሚያፍነኝን ሳግ ልቋቋመው? እንዴት ብዬ የሚገነፍል ስሜቴን ልክታው? ቸበርቻቻው፣ ሁካታው፣ ደስታው፣ ዘፈን ጭፈራው እንኳን ሳይገቱኝ እንዲቹ የቤተሰብ ጦስ ሰቀቀን ይዞ በሐሳብ እያናወዘ ሳግ በተባለ ማጀቢያ መረበሼን አከፋው። ታገልኩ ስሜቴን ልቆጣጠረው። እንዳሰብኩት የደስታዬ ቀን ነው ብዬ ራሴን በማሳመን ብችል ሆነው ባልችን እንኳን ላስመስለው ስል ታገልኩት። በሚያሳዝን ሁኔታ ግን በልብ ያሰብኩትን ሳሎን ቀረው። ሐዘኔንና ሳጌን የተመለከቱት እነ ሚኪ ምክንያቱ ስለገባቸው ገብቼ እንደተኛ አደረጉ። አልጋው ላይ ተደፍቼ እንኳ መሪ ለቅሶና ሳጌን ልቆጣጠረው ሞክር እምቢ አለኝ። ያኔ ነው አንድ ምስጢር እንደ መብረቅ ሰንጣሪ ብልጭ ብሎ የተገለጠልኝ። ትዳሬ ሳንካ እንደሚገጥመው። እርስት ያደረግኩት ነገር ሲመጣ ድንጋጤ ብርክ ለቀቀብኝ። ለካ ወሲብ መፈጸም አለበትና ሳላውቀው ቀርቼ አይደለም። ግን ምንድነው እንደዚህ ፍጹም ደናግል የሆንኩ ያህል የልብ የፈጠረብኝ? ለሐሳቤ መልስ አልነበረኝም። ከኔ ዕውቀት በላይ የሆነ አንዳች ምስጢር አለ። ብር አምባር ሰበረሎ ጀግናው ልጆ ተብሎ ተዘፈነም አልተዘፈነ ከባሌ ጋር መተኛት ግዴታ እንዳለብኝ ማስታወስ ነበረብኝ። እኔ መከላከያ አጥሬን በማበጀት እስከዛሬ ቆይቻለሁ። ዛሬ ግን አጥሩን በገዛ እጅ አፍርሼዋለሁና ወደሚፈለገው ቤተ መቅደስ ሰተት ብሎ ይገባ ዘንድ እክል ልፈጥርበት ስለማልችል ፈቀድኩለት። በፍጹም በምንም ነገር እርግጠኛ ለመሆን ጥቂት ጊዜያት የሚያስፈልገኝ በመሆኑ ግንኙነቱ ያለ ኮንዶም መሆን እንደማይችል ሽንጤን ገትሬ ተከራከርኩ። ማንም ባል ከሰርጉ በኋላ ድንግልና ሊወስድ በቋመጠበት ሰዓት በኮንዶም ነው ልትገናኘኝ የምትችለው የሚባል ማዕቀብ ሲጣልበት በብዙ መልኩ ቅሬታ ሊፈጠርበት ቢችል የሚደንቅ አይሆንም። ቤቢም ከነቅሬታው ነበር ኮንዶም ሊጠቀም የፈቀደው።
ሁለታችንም መለመላችንን ቀርተን እንሳሳም ጀመር። ከዚህ በፊት ተሰምቶኝ የማያውቅ አይነት እንግዳ ስሜት ተፈራረቀብኝ። ግንኙነት ማድረግ ሲጀምር ግን ነፍሴ ተመንጥቃ የተወሰደች ያህል ክፉኛ ህመም በልቴ ጋር ተሰማኝ። ግንባሬን አኮሳትሬ ፊቴን አጨፍግጌና አይኔን ጨፍኜ ግፊቱን ልቋቋሙ ሞከርኩ። ህመሙ ግን ያልተጠበቀ ህመም ቀሰቀሰብኝ። ትናንትናን የተረሳውን ቀን አስታወሰኝ። በጣም እያመመኝ ፍቅሩ ኃይሉ እላይ ላይ ሆኖ በኃይለኛ የስሜት ሲቃ ውስጥ ነው። ሲሻው ራሱ ፍቅሩን ሲሻው አንዳች አይነት መልክና ቅርጹ የሰው የመሰለ አውሬ በጭካኔ ተሞልቶ እላይ ላይ የሚወራጭ መሰለኝ። ህመሙ ልክ ፍቅሩ አስገድዶ የደፈረኝ ጊዜ ያለውን አይነት ሆኖ ቁጭ አለ። ጩኸት ልክ ከፍቅሩ ጋር እንደነበረው አይነት አሰቃቂ ጩኸት እያወጣው እላይ ላይ ያለውን አውሬ መሳይ ፍቅሩ የተባለ ሰው አሽቀንጥሬ ለመጣል ኃይሌን ላሰባስብ ስል ሁሉም ነገር ጡዘቱ የሚበርድበት መጨረሻው ደረጃ ላይ ደረሰና ተጠናቀቀ። ቀስ እያለ ቤቢ ከላይ ላይ ሲነሳ አየሁት። የተጠቀመበት ኮንዶም ላይ ደም አለ። ጎንበስ ብዬ ስመለከት በጭኖቼ መካከል በጣም ትንሽ ደም አየሁ። አንዲት ሴት ድንግልናዋ በተወሰደ በሶስተኛው ቀን ግንኙነት ካላደረገች ሌላ ጊዜ ሊያማት ይችላል፣ ሊገጥም ይችላል እየተባለ የሚናፈሰውን ጸረ ሳይንስ ሐሳብ ለማመን ተገደድኩ። ታዲያ ምን ተአምር ደም እንዲፈሰኝ ሊያደርግ ቻለ? እምላለው አንድም ቀን ቤቢ ድንግል ሆና አላገኘኋትም ሲል ሰምቼ አላውቅም። እስካሁን በሱ ቤት ድንግልናዬን የወሰደው እሱ ነው። ያን ዕለት በጭኖቼ መሃልና የተጠቀመበት ኮንዶም ላይ ያለውን ደም ያየው ጊዜ ግን ቤቢን አምረር የጠላሁት ፍቅሩን መስሎኝ። ማን ነበር እሱቴ? ህይወት ትምህርት ቤት ናት ይል የነበረው ያውም ከስህተት በማስተማር የተሞላች ድንቅ ትምህርት ቤት ጭምር እንጂ። ትዳር የደስታ ሁሉ ጥግ የተከማቸበት፣ ሰላምና ፍቅር የሚዘፈንበት፣ ሐሴት የሚደለቅበት ይመስለኝ ስለነበር ነው ዘላለም ልለየው በማልችልበት ጠንካራ የወርቅ ካቴና እንድንጠፈር የፈቀድኩት። ቀስ በቀስ ግን ትዳር ማለት 1 ሚሊዮን ራስ ምታቶችን መቋቋም መቻል መሆኑን መማር ስችል ለአባባሉ ተማረኩ። ለዚህ ኖሮ አለካ ብዙ ሰዎች ትዳርን ጥንብርኩሱን ሲያወጡት የኖሩት። ያለንበት ግቢ 8 ቤቶች አሉትና ቤቢ ከቤተሰቦቹ የወረሰው ነው። 2 እህቶቹ የሚኖሩት ትልቁ ቤት ሲሆን እኔና ቤቢ እኔ ተከራይቸው የገባውበት ትንሿ ክፍል ውስጥ ነን። በርካታ ተከራዮች ግቢው ውስጥ አሉ። በአጭሩ ኑሯችን የተመሰረተው ከኪራይ በሚገኝ ገቢ ነው። ይሄ ደግሞ ላይላዩን ሲታይ ለጊዜው ጥሩ ቢመስልም እያደር ግን መዘዝ እያዘ መጣ። አንደኛ ነገር አማቾች ምቾች ናቸው እንደሚባለው እህቶቹ፣ በተለይ ደግሞ ታናሽ እህቱ በትክክል ምች ትሆንብኝ ጀመር። የእኔ በቤቢ ህይወት ውስጥ መግባት በኑራቸው ላይ ትልቅ ጫና እንደፈጠረ በሾርን እየነገሩ ሴትነትን ሊያስተምሩኝ ሞከሩ። ነገር እንዴት እንደሚዳቀልና ራሱን ያራባ አሽሙር ከዚያም ሲያልፍ ሾርኒና ሽሙጥ እንደሚሆን ማየት ቻልኩ። ያማራቸውን በልተው ያሰኛቸውን ጠጥተው የተመኙትን ለብሰው በደስታ እንዳልኖሩ እኔ መጥቼ ህይወታቸውን ምስቅልቅሉን ያወጣሁት ይመስል እንደ ወገብ ቅማል ጠምዶ ያዙኝ። በተቻለኝ መጠን ለቤቢም ሆነ ለነሱ ጥሩ ለመሆን እንደመሞክር ብቻ ነው የማውቀው። ከየት ተነስቼ መጥቻለሁና የተንኮልና ክፋት ማግ ሳዳውር እኖራለሁ። የነበርኩበት ህይወት አሁን ለመኖረው ትምህርት ካልሆነ ሰው የመሆን ትርጉሙ እንዴት ሊፈታልኝ ይችላል? ብቻ ግን ቀስ እያለ በጣም ቀስ እያለ ይህች ልጅ እንዴት ጸባያቸውን ችላ ኖረች እየተባለ ሲወራ ሰማው። ለካ ጠልቄና ጠንቅቄ የማላውቀው ነገር ቢኖር ቤተሰባቸው ሰላም የሌለው ቤተሰብ መሆኑን ነው። እያደር ግን አወቅኩት። አባትየው ታንቀው እንደሞቱና እርስ በርስ አይጥና ድመት ይመስል መናቆር የሚወዱ መሆናቸውን ተገነዘብኩት። ራሱ ቤቢም እውነታውን ሲያጣራልኝ እህቶቼ መጥፎ ናቸው፣ ዕቃ ከዚህ ቤት እንዳይወጣ ይለኝ ጀመር። በዚህ መሃል እኔ አጣብቂኝ ውስጥ ገባው። ግቢው ውስጥ ያለው ሰው በሙሉ ጠዋት ውሃ ከቀዳ በኋላ ከቆጣሪው በመቆለፍ ቁልፉን መያዝ ያለብኝ እኔ ነበርኩ። ቤቢ ያ እንዲሆን ይፈልጋልና። እህቶቹ ደግሞ እንዴት በአባታችን ንብረት አንቺ ታዥያለሽ እያሉ የቤት ዕቃ በመከልከላቸው ላይ ይደነፉብኛል። ያም ቢሆን ግን አንድ ዕቃ እንዳሰጫቸው ብሎ አስሮኛል። ለእነሱ እኔ በሕይወታቸው ውስጥ በድንገት የተከሰትኩ የእርጎ ዝንብ ሆንኩባቸው። እንዲያ እንደሚያስቡ ቢገባኝም እኔ ግን አልነበርኩም። 10 ጊዜ ዕቃ እንዋስ እያሉ የሚመላለሱበት የቤቢ ኑሮ አንድ ሽው አልጋና ተራ ቅራቅንቦች ብቻ የነበሩበት ነው። ትዳር ነውና ቤታችን ቤት እንዲመስል የኔም አስተዋጽኦ ነበረበት። የእህቶቹ ስሜት ግን እኔን ከዚያ ቤት እንደ እብድ አባሮ ለማስወጣት መሆኑን ተገነዘብኩ። 2 ነገሮች ትዳራችንን እንደ ጀርመን ግንብ ሊያፈራርሱት የራሳቸውን አደገኛ መዶሻ ተጠቅመው ይወቅሩት ያዙ። እህቶቹ በአንድ በኩል፣ ቤቢ በአንድ በኩል። ትዳር የገሃነመ እሳት የሚፈልቅበት ነውና መጥፋት አለበት የሚሉ ይመስል
ድው እያደረጉ መሰረቱን ያናጉት ገቡ። የእህቶቹ የነጋ ጠባ ንትርክ ሳያንሰኝ የቤቢ እኔን አለመረዳት ደግሞ የበለጠ እንድሸሸው አደረገኝ። መሻሼ በጥላቻ የታሸ ልብ ይዤ አልነበረም። እኔ ከገመትኩ ያፈነገጠና ጥላሸት የተቀባ ህይወቴን ከማጽዳት ይልቅ እያበለዘ የሚሄድ ሆነ እንጂ። እናም እጅ አለኝ። ወጣትነት፣ ትኩስነት፣ ያለመድከም ዘመን ያመጣው ለውጥ ተጋግዘው ቤቢን 24 ሰዓት አልጋ ላይ በድካም ሲዝሉ መዋል የፍቅር መገለጫ መስለውት ቁጭ አሉ። ሰለቸኝ። ነጋ ጠባ ያለ እረፍት በወሲብ ማዕበል ሲንገላቱ መቆየቱ ታከተኝ። ስሜት የአንድ ወገን እሳት ሆኖ ሌላውን ከማቀጣጠል ይልቅ እየለበለበ መብሰል የቸገረው ገባ ወጣ ጥብስ ካደረገው ምን ጣዕም ይኖረዋል? እኔ በሄደበት ዝም ብሎ እንጣጥ በማለት ሲሰፍር የማየው ከብትን ነው። ሰው ግን በወሲብ ላይ የሌላውን ስሜት ጠንቅቆ ማንበብ ሳይችል እንደው የከብት የመሰለ ድርጊት የሚፈጽም ከሆነ ፍቅር ቤት በኩል ይነክሳል። አንደኛ ነገር ለወሲብ ያለኝ አመለካከት የተዛባ ነውና በዚያ ነፍስን በገነት ግዞት ውስጥ መክተት ነው ተብሎ በሚባልለት መንኮራኩር ውስጥ ለመምጠቅ ጊዜ ያስፈልገኛል። የተረጋጋና በፍቅር ውስጥ ያለው ወሲብ ለመልመድ ጥላሸት የለበሰ አመለካከቴን መለወጥ ነበረብኝ። ለዚህ ግን አልታደልኩ። ወይ ከነገሩ ጋር እስክላመድ አሊያም ያለኝን አመለካከት እስክቀይር ድረስ ብዬ ሽሽት ማለት ጀመርኩ። ሽሽቴ ግን ፍጹም ፍላጎቱን በመቃወም ሳይሆን በመጠኑ ለመቀነስ ስል የወሰድኩት እርምጃ ነበር። ይሁንና ጥረቴ ግን ግቡን አልመታም። ለሽሽቴ ስም ያወጣለትና አውቀሽ ነው በሚል ይቃወመኝ ጀመር። አሞኝ ትኩሳት እንደ ገሞራ እየተንተከተከብኝ፣ ላብ እንደ ነሐሴ ውሽንፈር ችፍ እያለብኝ እየተመለከተ ተጠግቶ አይዞሽ በማለት አንገቴ ስር በመዳሰስ ወዲያው ወሲብ ለማድረግ ይጣደፋል። አራሞኛል እባክህን ብዬ በለምነውም አይሰማኝም። አንድ ጊዜ ከምጠላው ወሲብ ጋር በተገናኘ ይመስለኛል ማህፀኔ መቁሰል በመጀመሩ በጣም ታመምኩ። እንዲያ ሆኜ ባለበት ሁኔታ ወሲብ ካልፈጸምን ብሎ ታገለኝ። እንዴት ሰው የሚወዳት ሚስቱ አጠገቡ ታማ ተኝታ ወሲብ ካላደረግን ብሎ ያስጨንቃታል? ምንም ፍላጎቱና ስሜቱ ሳይኖረኝስ እንዴት ነው ግንኙነት ላደርግ የምችለው? መተሳሰብና መደማመጥ ከሌለ ፍቅር ምንድን ነው? ሰው እንዴት ለስሜቱ የሚሞት አውሬ ይሆናል? ቤቢ ማህፀኔን አሞኛል እኮ ነው ምልህ። አውቀሽ ነው ውሸትሽን። ፓንት እንኳን ማድረግ እንዳልቻልኩ ጭምር ከፍቻ ሳየሁት። እንደዛም ሆኜ ግን ተገናኘኝ። እሱ የልቡን ሰርቶ ጀርባውን ሰጥቶኝ እንቅልፍ ውስጥ ሲሰምጥ፣ እኔ ግን ወይኔ እናቴ ስል ስቃይ በወለደው እንባና ንፍጥ እየተዘረበረብኩ ነበር።